የሥራ ፈጣሪዎች የማያቋርጥ ፈጠራ እንዴት ሙሉ በሙሉ ስኬታማ ንግዶችን እንደሚፈጥር ዛሬ ከዚህ መጽሐፍ በስፋት የምናይ ይሆናል። ሥራ ፈጣሪ ከሆንክ ይህንን መጽሐፍ የግድ መግዛትና ማንበብ ይኖርብሃል። ሥራ ፈጣሪ ለመሆን እያሰብክ ከሆነ ይህን መጽሐፍ ማንበብ አለብህ። ስለ ሥራ ፈጠራ ወይም ኢንተርፕረነርሺፕ ለማወቅ ጉጉት ብቻውን በቂ አይደለም። ይህን መጽሐፍ መጨመር አለብህ። አብዛኞቹ አዳዲስ የንግድ ሥራዎች ይከሽፋሉ፣ ነገር ግን አብዛኞቹን ውድቀቶች መከላከል እንዴት እንደምትችል ይህ መጽሐፍ አንድ በአንድ ያሳያል። ይህ መጽሐፍ በዓለም ዙሪያ ተቀባይነትን ያገኘ አዲስ የንግድ አካሄድ ነው። ይህ መጽሐፍ ኩባንያዎች የሚገነቡበትንና አዳዲስ ምርቶች ለገበያ የሚቀርቡበትን መንገድ እየቀየረ ነው። ደንበኞች በእርግጥ ምን እንደሚፈልጉ መማር የምትፈልግ ከሆነ በዚህ መጽሐፍ ውስጥ አንድ በአንድ ተዘርዝሯል። ራዕይህን በተከታታይ ስለመፈተሽ እንዲሁም ጊዜው ሳይረፍድ ማስተካከያዎችንና ለውጦችን ስለማድረግ በስፋት ያነሳል። አሁን በሆነ መንገድ ማሰብ ያንተ ተራ ነው። ከዚህ በፊት እንደ ጥበብ ብቻ ይታይ ለነበረው ሥራ ፈጠራ ደራሲው ኤሪክ ራይስ ሳይንሳዊ መሰረት በዚህ መጽሐፍ ውስጥ ፈጥሮለታል። ለማንኛውም ለውጥ ፈላጊ ሥራ ፈጣሪና በፈጠራ ሥራ ላይ ላለ ሥራ አስኪያጅ ሁሉ ሊነበብ የሚገባ መጽሐፍ ነው ሲል ማርክ አንድሬሰን ተናግሯል። ባጭሩ ይህ መጽሐፍ ስለ ሥራ ፈጠራ ያለንን አስተሳሰብ የሚቀይር መጽሐፍ ሆኖ አግኝቼዋለሁ። ዘ ሊን ስታርታፕ የሚለው ይህ መጽሐፍ ስኬታማ የሥራ ፈጠራ ንግድን እንዴት መፍጠር እንደሚችል ብቻ አይደለም፣ የምንሰራውን ማንኛውንም ነገር ለማሻሻል ከነዚያ ንግዶች ምን መማር እንደምንችል አንድ በአንድ ያብራራል። የዚህ የሊን ስታርታፕ መጽሐፍ መርሆች በመንግስት ፕሮግራሞች፣ በጤና ጥበቃና በዓለም ታላላቅ ችግሮች ላይ ተፈጻሚ ሲሆኑ እመለከታለሁ። በመጨረሻም የቱ እንደሚሰራ በፍጥነት ማወቅና የማይሰራውን እንዴት ማስወገድ እንደምትችል መልስ የሚሰጥ ነው። ደራሲው ኤሪክ ራይስ የሥራ ፈጠራን ሚስጥሮች በዚህ መጽሐፍ ገልጧል። ስኬት ለማግኘት አስማትና ብልህነት አስፈላጊ ንጥረ ነገሮች እንዳልሆኑ ያሳያል። ከዚያም ልንማረውና ሊባዛ የሚችል ሳይንሳዊ ሂደት ያቀርባል። ጀማሪ ሥራ ፈጣሪም ሆንክ የድርጅት ሥራ ፈጣሪ ወደ አዲስና የማይታወቅ ነገር ፍለጋ በምታደርገው ጉዞ ውስጥ ለአንተ አስፈላጊ የሆኑ ትምህርቶች በዚህ መጽሐፍ ውስጥ አሉ። ይህ ለ21ኛው ክፍለ ዘመን የፈጠራ ሥራ መንገድ ካርታ ነው። ዘ ሊን ስታርታፕ የሚለው ይህ መጽሐፍ ውስጥ ያሉ ሐሳቦች ቀጣዩን የኢንዱስትሪ አብዮት ለመፍጠር በእጅጉ ይረዳሉ። እያንዳንዱ መስራች ቡድን ለ48 ሰዓታት ቆም ብሎ ዘ ሊን ስታርታፕን ማንበብ አለበት። በእውነት አሁን ቆም ብላችሁ ይህንን መጽሐፍ አንብቡ። ውስጣችሁ የሥራ ፈጠራና አዳዲስ ሐሳቦች በስፋት ያሉ ከሆነ ንግዶች ከጅምሩ ደንበኞቻቸው በእውነት የሚፈልጉትን በመማር ቢዝነሱን ቢገነቡ ምን ይከሰት ነበር? ዘ ሊን ስታርታፕ መጽሐፍ ሥራ እንዴት እንደሚሰራ ሁሉንም ነገር እንደገና ለማሰብ መሰረት ይጥላል። በዚህ መጽሐፍ ርዕስ ውስጥ ያለው ስታርታፕ የሚለው ቃል እንዳያደናግር። ይህ የትኛውም መጠን ባለው ድርጅት ውስጥ ላሉ ሥራ ፈጣሪዎች የአሰራር መመሪያ መጽሐፍ ነው። በድርጅት መስራቾች ዘንድ የግድ መነበብ ያለበት መጽሐፍ ሲሆን በተለምዶ መደበኛ ባልሆነና ጥበብ በጎደለው መዋቅርና ሳይንስ በማጣት የምርት ውድቀቶች እንዲቀንሱ ይህ መጽሐፍ ያስችላል። ከምርት በመማር ስህተቶች ለማስወገድ ከገበያው የሚመጡ ቀደምት ምልክቶችን በተረጋገጠ ትምህርት በጥብቅ ለመገምገምና ለመጽናት ወይም ለመዞር ወይም ለመወሰን ተግባራዊ መንገዶችን ይህ መጽሐፍ ይሰጣል። እነዚህም ሁሉም የሥራ ፈጠራ የውድቀት ዕድልን ከፍ የሚያደርጉ ፈተናዎች ናቸው። እስካሁን ካነበብኳቸው የሥራ ፈጠራና አስተዳደር መጽሐፍት ውስጥ አንዱ ምርጥና በጣም አስተዋይ አዲስ መጽሐፍ ሆኖ አግኝቼዋለሁ። ከኔ ጋር ለሚሰሩ ሥራ ፈጣሪዎች ብቻ ሳይሆን በየዘርፉ ላሉ ጓደኞቼና ባልደረቦቼ እንዲሁም በርካታ ፈተናዎች ለተጋረጡባቸው ሰዎች ሁሉ ዘ ሊን ስታርታፕ የግድ ማንበብ ያለባቸው መጽሐፍ ነው እላለሁ። በመጨረሻም በንግድ ውስጥ ሊን ኢንተርፕራይዝ በድርጊት ዘላቂ ቅልጥፍናን ያሳያል። የኤሪክ ራይስ አብዮታዊ የሊን ስታርታፕ ዘዴ አዲስ የንግድ ሐሳብን ወደ ስኬታማና ዘላቂ የመጨረሻ ውጤት ለማምጣት ይረዳል። ከሌሎች እውነተኛ የህይወት ስኬቶችና ውድቀቶች እየተማሩ የራስን ጀማሪ ኩባንያ ለመፍጠርና ለማስተዳደር አዳዲስ እርምጃዎችንና ስትራቴጂዎችን ከዚህ መጽሐፍ ታገኛለህ። ይህ መጽሐፍ በእውነት ታላቅ ነገር ለመጀመር ዝግጁ ለሆኑ
ስራ ፈጣሪዎች የግድ መነበብ ያለበት ነው። ዛሬም እንደተለመደው ይህ የኒውዮርክ ታይምስ ከፍተኛ ሽያጭን የተቀናጀ ዘ ሊን ስታርታፕ ወይም ስራ ፈጣሪ ሁን የሚለው መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። እንዲሁም ይህንን ቪዲዮ ላይክ እና ሼር በማድረግ ቻናሉንም ሰብስክራይብ በማድረግ ወደ ዛሬው የመጽሐፍ ቅምሻችን በስፋት ዘልቀን እንግባ። ከዚህ በፊት ሰምተው የምታውቅ ከሆነ አስቁመኝ። ጥቂት ብልጥ የኮሌጅ ልጆች በመኝታ ክፍላቸው ውስጥ ተቀምጠው የወደፊቱን እየፈጠሩ ነው። በአዲስ ቴክኖሎጂና በወጣትነት ጉጉት የተሞሉ ለድንበሮች ግድ የለሾች የሆኑ ወጣቶች ከባዶ ተነስተው አንድ አዲስ ኩባንያን ይገነባሉ። የቀደመ ስኬታቸው ገንዘብ እንዲያሰባስቡና አስገራሚ አዲስ ምርት ወደ ገበያ እንዲያመጡ ያስችላቸዋል። ጓደኞቻቸውን ይቀጥራሉ፣ የሱፐርስታር ቡድንን ይሰበስባሉ እና ዓለም ሁሉ ቢሰባሰብ ሊያስቆማቸው የሚችል አይመስልም። ከ10 ዓመታት በፊት የመጀመሪያውን ኩባንያዬን እየገነባው ነበር። ከዛ ጊዜ ውስጥ አንድን ቅጽበት በተለየ መልኩ አስታውሳለሁ። ኩባንያዬ ሊከሽፍ መሆኑን የተረዳሁበት ቅጽበት። እኔና አብሮኝ የመሰረተው ሰው አቅመ ቢስነት ተሰምቶናል። የዶትኮም አረፋ የፈነዳበትና ሁሉንም ገንዘባችንን አውጥተን የጨረስንበት ወቅት ነበር። ተጨማሪ ካፒታል ለማሰባሰብ በከፍተኛ ሁኔታ ሞከርን፣ ግን አልቻልንም። በሆሊውድ ፊልም ውስጥ ጥንዶች ሲለያዩ የሚያሳይ ትዕይንት ይመስላል። እየዘነበ በመንገድ ላይ እየተጨቃጨቅን ነበር። እንዲህ አይነት ትዕይንት። ቀጥለን የት መሄድ እንዳለብን እንኳን መስማማት አልቻልንም። ስለዚህ በንዴት ተለያየን፣ ወደ ተቃራኒ አቅጣጫዎች ሄድን። ሁለታችንም በዝናብ ውስጥ ጠፍተን እየተራራቀን ያለንበት ምስል ለኩባንያችን ውድቀት እንደ ዘይቤ ፍጹም ገላጭ ነው። አሁንም ድረስ የሚያመኝ አሳዛኝ ትዝታ ነው። ኩባንያው ከዚያ በኋላ ለወራት ለመገፋት ቢሞክርም ሁኔታችን ግን ተስፋ ቢስ ነበር። በዚያ ጊዜ ሁሉንም ነገር በትክክል እየሰራን ያለን ይመስል ነበር። ታላቅ ምርት፣ ብልህ ቡድን፣ አስደናቂ ቴክኖሎጂና በትክክለኛው ጊዜ ትክክለኛው ሐሳብ ነበረን። በእውነትም የሆነ ነገር ላይ ነበርን። የኮሌጅ ልጆች በኦንላይን የራስ መገለጫዎች ለአሰሪዎች ማጋራት የሚችሉበትን መንገድ እየገነባን ነበር። ተስፋ ሰጪ ሐሳብ ቢኖረንም ምርታችን ወደ ታላቅ ኩባንያ ለመለወጥ የሚያስፈልገውን ሂደት ስለማናውቅ ከመጀመሪያው ቀን ጀምሮ ለመውደቅ ተወስኖብን ነበር። እንዲህ ያለ ውድቀት አጋጥሞ የማያውቅ ከሆነ ስሜቱን ለመግለጽ ከባድ ነው። ዓለም ከእግር በታች ስብርብር ብላ እንደወደቀች ያህል ነው። እንደ ተረታ ትረዳለህ፣ እንደ ተታለልክም ይሰማሃል። በመጽሔቶች ውስጥ ያሉ ታሪኮች ውሸት ናቸው። ጠንክሮ መስራትና መጽናት ወደ ስኬት አይመሩም። ከዚህ ባሰው ደግሞ ለሰራተኛ፣ ለጓደኛ፣ ለቤተሰብ የገባሃቸው በርታ 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 ቃል ኪዳኖች እውነት አይሆኑም። በራስ ለመራመድ አትችልም ብለው ያሰቡ የነበሩ ሁሉም ሰዎች ትክክል መሆናቸውን ይረጋገጣል። እንደዚያ መሆን አልነበረበትም። በመጽሔት፣ በጋዜጣ፣ በብሎገር፣ በፊልሞችና በበርካታ ብሎጎች ላይ የተሳካላቸው የሥራ ፈጣሪዎች ታሪክ እንሰማለን። ቆራጥነት፣ ብልህነት፣ በጥሩ ጊዜ አጠቃቀምና ከሁሉ በላይ በታላቅ ምርት አንተም ዝናና ሀብት ማግኘት ትችላለህ። ያንን ታሪክ ለመሸጥ ጠንክሮ የሚሰራ የአፈ ታሪክ መፍጠሪያ ኢንዱስትሪ አለ። እኔ ግን ታሪኩ ውሸት እንደሆነ አምናለሁ። በእርግጥም በመቶዎች ከሚቆጠሩ ሥራ ፈጣሪዎች ጋር ከሰራው በኋላ ተስፋ ሰጪ ጅማሬ ለምን ያህል ጊዜ ወደ ውድቀት እንደሚመራ ቀጥተኛ ምስክር ሆኜ አይቻለሁ። አሳዛኙ እውነታ አብዛኞቹ ጀማሪ ኩባንያዎች ይከሽፋሉ። አብዛኞቹ አዲስ ምርቶች ስኬታማ አይሆኑም። አብዛኞቹ አዲስ ሥራዎች አቅማቸውን አያሟሉ። ሆኖም የመጽናት የፈጠራ ብልህነትና የጠንክሮ መስራት ታሪክ ይቀጥላል። ለምን? ምክንያቱም በጣም ተወዳጅ ነው። ይህ ከድሃ ወደ ሀብት የሚያስፈነጥር ዘመናዊ ታሪክ ማራኪ እንደሆነ ገምታለሁ። ትክክለኛ ነገር ካለ ስኬት የማይቀር ያደርገዋል። ይህ ማለት የዕለት ተዕለት ዝርዝሮች፣ አሰልቺ ነገሮች፣ ትናንሽ የግል ምርጫዎች ምንም ለውጥ አያመጡም። ከገነባ ነው ይመጣሉ። ስንከሽፍ በርካታዎቻችን ዝግጁ የሆነ ሰበብ አለን። ትክክለኛው ነገር አልነበረም
በቂ ራዕይ አልነበረንም ወይም በትክክለኛው ጊዜ በትክክለኛው ቦታ አልነበርንም። ከ10 ዓመታት በላይ እንደ ስራ ፈጣሪ ከኖርኩ በኋላ ያንን አስተሳሰብ አልተቀበልኩትም። ከራሴ ስኬቶችና ውድቀቶች ከበርካታ ሌሎች ሰዎች የተማርኩት በጣም አስፈላጊው ነገር አሰልቺው ነገር መሆኑን ነው። የጀማሪ ኩባንያ ስኬት ጥሩ ዘር ወይም በትክክለኛው ጊዜ በትክክለኛው ቦታ የመሆን ውጤት አይደለም። የጀማሪ ኩባንያ ስኬት ትክክለኛውን ሂደት በመከተል ሊገነባ ይችላል። ይህ ማለት ልንማረው ልናስተምረው እንችላለን ማለት ነው። ስራ ፈጣሪ የአስተዳደር አይነት ነው። ተሳስተህ አንብበው አይደለም። ከስራ ፈጠራና አስተዳደር ጋር የምናያይዝባቸው በጣም የተለያዩ እሳቤዎች አሉ። አንዱ አሪፍ ፈጠራ ያለውና አስደሳች ሲሆን፣ ሌላኛው ደግሞ አሰልቺ፣ ከባድና ጣዕም የሌለው ይመስላል። አሁን ከነዚህ ቅድመ ግምቶች ባለፈ ለመመልከት ጊዜው ደርሷል። ሁለተኛው የጀማሪ ኩባንያ ታሪኬን ልንገር። በ2004 ነው አንድ የመስራቾች ቡድን አዲስ ኩባንያ ጀምሯል። ቀድሞ የነበራቸው ኩባንያ በይፋ ከሽፏል። ታማኝነታቸው አሁን ዝቅተኛ ደረጃ ላይ ነው። ግዙፍ ራዕይ አላቸው። ሐሳቡ ሰዎች አቫታር የሚባል አዲስ ቴክኖሎጂን በመጠቀም የሚገናኙበትን መንገድ መለወጥ ነው። አስታውስ፣ ይህ ከጄምስ ካሜሮን ብሎክበስተር ፊልም በፊት ነበር። ሰዎች ከጓደኞቻቸው ጋር መገናኘት፣ በኦንላይን ማሳለፍ፣ አቫታርን በመጠቀም የቅርብ ግንኙነትና ደህንነቱ የተጠበቀ ስም አልባነት ጥምር መመስረት ይችላሉ። እነዚህ አቫታሮች ለዲጂታል ህይወታቸው የሚያስፈልጋቸው ሁሉንም ልብስ፣ የቤት ዕቃ፣ መለዋወጫ ራሳቸው ከመገንባት ይልቅ ደንበኞች እነዚያን ነገሮች በመገንባት እርስ በርስ ለመሸጥ እንዲችሉ ይሰራሉ። በፊታቸው ያለው የኢንጂነሪንግ ተግዳሮት እጅግ በጣም ትልቅ ነው። ቨርቹዋል ዓለምን መፍጠር፣ በተጠቃሚ መነጨ ይዘት፣ የኦንላይን ንግድ፣ ጥቃቅን ክፍያዎችና ከሁሉ በላይ በማንም ሰው የግለሰብ ኮምፒውተር ላይ ሊሰራ የሚችል ገጽ 3 ወይም 3D የአቫታር ቴክኖሎጂ መፍጠር አለባቸው። በዚህ ሁለተኛው ታሪክ ውስጥ እኔም አለው። ይህ IMVU ተብሎ የሚጠራው የዚህ ኩባንያ ተባባሪ መስራችና ዋና የቴክኖሎጂ ኦፊሰር ነኝ። እኔና ተባባሪ መስራቾች አዳዲስ ስህተቶችን ለመስራት ቆርጠናል። ሁሉንም ነገር በተሳሳተ መንገድ እንሰራለን። ቴክኖሎጂያችንን ለማሻሻል ዓመታትን ከማሳለፍ ይልቅ አነስተኛ ተፈጻሚ ምርት እንገነባለን። በጣም አስከፊ በርካታ ስህተቶችና ኮምፒውተርን አደጋ ላይ የሚጥሉ ችግሮች የሞሉበት ቀዳሚ ምርት እንሰራለን። ከዚያም ዝግጁ ከመሆኑ በፊት ለደንበኞች እንልካለን እና ለሱ ገንዘብ እንከፍላለን። የመጀመሪያ ደንበኞችን ካገኘን በኋላ ምርቱን ያለማቋረጥ እንቀይራለን። የምርታችንን አዳዲስ ስሪቶች በየቀኑ በደርዘን ለሚቆጠሩ ጊዜያት እንልካለን። በዚያን ጊዜ በእውነት ደንበኞች ነበሩን። እውነተኛ ራዕይ ያላቸው ቀደምት ተጠቃሚዎች። አብዛኛውን ጊዜ ከነርሱ ጋር እናወራለን፣ ግብረ መልስ እንጠይቃለን። ግን እነሱ ያሏቸውን ነገሮች በጭራሽ አላደረግንም። የነሱን ግብረ መልስ ለምርታችን አንድ የመረጃ ምንጭ ብቻ አድርገን እንመለከተዋለን። በእርግጥ ከፍላጎቶቻቸው ይልቅ በደንበኞቻችን ላይ ሙከራዎችን ለመስራት መርጠን ነበር። ባህላዊ የንግድ አስተሳሰብ ይህ አቀራረብ ሊሰራበት አይገባም፣ ግን ይሰራል። ቃልን ማመን የለብህም። በዚህ መጽሐፍ ውስጥ እንደምታየው IMVU የፈጠርነው አቀራረብ በዓለም ዙሪያ ላሉ አዲስ የሥራ ፈጠራዎች እንቅስቃሴ መሰረት ሆኗል። በበርካታ ቀደምት የአስተዳደርና የምርት ልማዶች ሐሳቦች ላይ ይገነባል። ይህም ሊን ማኒፋክቸሪንግ፣ ዲዛይን ቲንኪንግ፣ የደንበኛ ልማትና ቀልጣፋ ልማትን ያካትታል። ቀጣይነት ያለው ፈጠራን ለመፍጠር አዲስ አቀራረብን ይወክላል። እሱም ሊን ስታርታፕ ይባላል። ምንም እንኳን በንግድ ስትራቴጂ፣ በንግድ መሪዎች ቁልፍ ባህሪያትና ቀጣዩን ትልቅ ነገር እንዴት መለየት እንደሚቻል በሚለው ሐሳብ ዙሪያ በርካታ የተጻፈ ቢሆንም የፈጠራ አቅራቢዎች ሐሳቦቻቸውን ወደ ህይወት ለማምጣት ሁሉንም ይቸገራሉ። ይህ በIMVU ውስጥ ስር ነቀል አዲስ አቀራረብን እንድንሞክር ያደረገን ምክንያት ነበር። ዘዴውም እጅግ በጣም ፈጣን በሆነ የዑደት ጊዜ ደንበኞች በሚፈልጉት ላይ በማትኮር ውሳኔዎችን ለማድረግ ሳይንሳዊ አቀራረብ መጠቀም ነው። የሊን ስታርታፕ አመጣጥ። እኔ ኮምፒውተሮች ላይ በመስራት ካደጉ ሰዎች አንዱ ነኝ። ስለዚህ ስለ ስራ ፈጠራና አስተዳደር የማሰብ ጉዞዬ ጠመዝማዛ ነበር። ሁልጊዜ በኢንዱስትሪ ውስጥ
በምርት ልማት በኩል እሰራለሁ። አጋሮቼና አለቆቼ አስተዳዳሪዎች ወይም ማኒፋክቸር ነበሩ። ባልደረቦቼ በኢንጂነሪንግና በክንውን ውስጥ ይሰራሉ። በመጨረሻ ገበያ ውስጥ በሚከሽፉ ምርቶች ላይ በማይታመን ሁኔታ ጠንክሬ መስራት ልማድ እያገኘው ነበር። መጀመሪያ ላይ በዋናነት በአመጣጤ ምክንያት እነዚህን ችግሮች እንደ ቴክኒካዊ አድርጌ መለከታቸው ነበር። የተሻለ አርክቴክት፣ የተሻለ የኢንጂነሪንግ ሂደት፣ የተሻለ ዲሲፕሊን፣ ትኩረት ወይም የምርት ራዕይ የመሳሰሉ ቴክኒካዊ መፍትሄዎችን የሚጠይቁ ይመስለኛል። ነገር ግን እነዚህ የተባሉት ማስተካከያዎች ወደ ተጨማሪ ውድቀት ያመራሉ። ስለዚህ እጄ ላይ ያለውን ማንኛውንም ነገር ማንበብ ጀመርኩ። ደግሞ ሲሊከን ቫሊ ውስጥ ካሉ ምርጥ የአእምሮዎች መካከል አማካሪዎችን በማግኘቴ እድለኛ ነበርኩ። የአይኤምቪዩ ተባባሪ መስራች በሆንኩበት ጊዜ ኩባንያ እንዴት እንደሚገነባ ለመረዳት ስለ አዳዲስ ሐሳቦች ጉጉት ላይ ነበርኩ። አዳዲስ አቀራረቦችን ለመሞከር ፈቃደኛ የሆኑ ተባባሪ መስራቾች በማግኘቴ እድለኛ ነበርኩ። እነሱም እንደኔ በባህላዊ አስተሳሰብ ውድቀት ተሰላችተው ነበር። እንዲሁም ስቲቭ ብላንክን እንደ ኢንቨስት እና አማካሪ በማግኘታችን እድለኞች ነበረ። በ2004 ስቲቭ አዲስ ሐሳብ መስበክ ጀምሮ ነበር። የጀማሪ ኩባንያ የንግድና የማርኬቲንግ ተግባራት እንደ ኢንጂነሪንግና የምርት ልማት አስፈላጊ እንደሆኑ፣ ስለዚህ እነሱን ለመምራት እኩል ጥብቅ ዘዴ እንደሚገባቸው መታሰብ እንዳለበት ይወተውት ነበር። ያንን ዘዴ የደንበኞች ልማት ብዬ ጠራው። ያ ዘዴ እንደ ሥራ ፈጣሪ ለዕለት ተዕለት ሥራዬ ግንዛቤና መመሪያ ሰጠኝ። ይህ በእንዲህ እንዳለ ቀደም ብዬ እንደጠቀስኩት አንዳንድ ያልተለመዱ ዘዴዎችን በመጠቀም የአይኤምቪዩ የተባለውን ኩባንያዬን እየገነባው ነበር። በሙያዬ ከሰለጠንኩበት ባህላዊ የምርት ልማድ ንድፍ ሐሳብ አንጻር ስንመለከት እነዚህ ዘዴዎች ትርጉም አልነበራቸውም። ሆኖም እየሰሩ መሆናቸውን በተግባር ማየት ብችልም ልምዶቼን ለአዲስ ሰራተኞች፣ ለኢንቨስተሮችና ለሌሎች የኩባንያ መስራቾች ለማስረዳት ያስቸግረኝ ነበር። ለነሱ ለመግለጽ የጋራ ቋንቋና ተጨባጭ መርሆች ይጎድሉን ነበር። ልማዴን ለማጋራት የሚረዱኝን ሐሳቦች ከሥራ ፈጠራ ውጭ መፈለግ ጀመርኩ። ሌሎች ኢንዱስትሪዎችም በተለይም አብዛኞቹ ዘመናዊ የአስተዳደር ንድፍ ሐሳቦች የሚመጡበትን የማኒፋክቸሪንግ ዘርፍ ማጥናት ጀመርኩ። ስለ ሊን ማኒፋክቸሪንግ አጠናው። በጃፓን ከቶዮታ ምርት ስርዓት ጋር የተጀመረው ይህ ሂደት አካላዊ ዕቃዎችን ማምረት በተመለከተ ሙሉ በሙሉ አዲስ የአስተሳሰብ መንገድ ነበር። ከሊን ማኒፋክቸሪንግ የተገኙ ሐሳቦችን ለራሴ ሥራ ፈጠራ ፈተናዎች በመተግበር ጥቂት ማሻሻያዎችና ለውጦችን በማድረግ የማዕቀፍ መጀመሪያ ሆነኝ። ይህ የአስተሳሰብ መስመር ወደ ሊን ስታርታፕ ተለወጠ። የሊን ስታርታፕ ለፈጠራ ሂደት መተግበር ጀመርኩ። የአይኤምቪዩ እጅግ በጣም ስኬታማ ሆነ። የአይኤምቪዩ ደንበኞች ከ60 ሚሊዮን ዶላር በላይ አቫታሮችን ፈጥረዋል። በ2011 ከ50 ሚሊዮን በላይ ዓመታዊ ገቢ ያለው ካሊፎርኒያ በሚገኙ ቢሮዎቻችን ውስጥ ከ100 በላይ ሰዎችን የሚቀጥር ትርፋማ ኩባንያ ነው። ከዓመታት በፊት በጣም አደገኛ መስሎ የነበረው የአይኤምቪዩ ቨርቹዋል ዕቃዎች ካታሎግ አሁን ከ6 ሚሊዮን በላይ ዕቃዎች አሉት። በየቀኑ ከ7000 በላይ ይጨመራሉ። አሁንም ማለት ይቻላል በደንበኞች የተፈጠሩ ናቸው። በአይኤምቪዩ ስኬት ምክንያት ሌሎች ጀማሪ ኩባንያዎችና ቬንቸር ካፒታሊስቶች ምክር መጠየቅ ጀመሩ። በአይኤምቪዩ የነበሩኝ ልምዶች ስገልጽ አብዛኛውን ጊዜ ግራ መጋባቶች ወይም ከባድ ጥርጣሬዎች ይገጥሙኝ ነበር። በጣም የተለመደው መልስ በጭራሽ ይህ ሊሰራ አይችልም የሚል ነው። የኔ ልምድ ከተለመደው አስተሳሰብ ጋር በጣም ተቃራኒ ስለነበር አብዛኞቹ ሰዎች ሲሊከን ቫሊ ውስጥ እንኳን በጭንቅላታቸው ውስጥ ሊያጣምሩት አልቻሉም። ከዚያም መጀመሪያ ላይ በስታርታፕ ሌሰን ለርን በተባለ ብሎግ ላይ መጻፍ ጀመርኩ። ለጀማሪ ኩባንያዎችና ቬንቸር ካፒታሊስቶች እንዲሁም ለሚሰማኝ ማንኛውም ሰው መናገር ጀመርኩ። ግንዛቤዎቼን በመከላከልና በማስረዳት ሂደትና ከሌሎች ጸሐፊዎች፣ አሳቢዎችና ሥራ ፈጣሪዎች ጋር በመተባበር የሊን ስታርታፕን ንድፈ ሐሳብ ከመሠረታዊ ጅምሮች በላይ ለማጣራትና ለማዳበር እድል አገኘው። ተስፋዬ በዙሪያ የማየውን እጅግ በጣም በርካታ ብክነትን ለማስወገድ መንገዶችን ማግኘት ነበር። ማንም የማይፈልጋቸውን ምርቶች የገነቡ ጀማሪ ኩባንያዎች
ከመደርደሪያ የተነሱ አዳዲስ ምርቶች፣ በርካታ ያልተፈጸሙ ህልሞች በየቦታው ነበሩ። በመጨረሻም የሌን ስታርታፕ ሐሳብ ወደ ዓለም አቀፋዊ እንቅስቃሴ አደገ። ስራ ፈጣሪዎች በሌን ስታርታፕ ሐሳቦች ላይ ለመወያየትና ለመተግበር የአካባቢ ቡድኖችን መፍጠር ጀመሩ። አሁን በዓለም ዙሪያ ከ100 በላይ በሚሆኑ ከተሞች ውስጥ የተደራጁ የተግባር ማህበሮች አሉ። ጉዞዎቼ ወደ አገሮችና አህጉራት ወስደውኛል። በሁሉም ቦታ አዲስ የሥራ ፈጠራ ህዳሴ ምልክቶችን አይቻለሁ። የሌን ስታርታፕ እንቅስቃሴ ስኬታማ ኩባንያዎች እንዴት እንደሚገነቡ፣ አዳዲስ ሐሳቦች ለተራቡ መስራቾች ሥራ ፈጠራን ተደራሽ ያደረገ ነው። ምንም እንኳን የጀርባ ታሪኬ በከፍተኛ ቴክኖሎጂ ሶፍትዌር ሥራ ፈጠራ ውስጥ ቢሆንም እንቅስቃሴው ከነዚህ ስሮች በላይ አድጓል። በሺዎች የሚቆጠሩ ሥራ ፈጣሪዎች የሌን ስታርታፕ መርሆችን በሁሉም ኢንዱስትሪዎች ውስጥ ይጠቀሙ ነው። በሁሉም መጠኖች፣ በተለያዩ ኢንዱስትሪዎችና በመንግስት ውስጥም ጭምር ከሚገኙ ኩባንያ ውስጥ ካሉ ሥራ ፈጣሪዎች ጋር የመስራት እድል አግኝቻለሁ። ይህ ጉዞ በጭራሽ ወደ ማላስባቸው ቦታዎች ወስዶኛል። ከዓለም በጣም ምርጥ ቬንቸር ካፒታሊስት እስከ ፎርቹን 500 ቦርድ ክፍሎች ብሎም እስከ ፔንታገን ደርሻለሁ። በስብሰባ ላይ በጣም የተረበሽኩበት ጊዜ ለዩኤስ ጦር ዋና የመረጃ ኦፊሰር ለሆኑት ባለ 3 ኮከብ ጀነራል የሌን ስታርታፕ መስራቾችን ለማስረዳት ስሞክር ነበር። ብዙም ሳይቆይ በሌን ስታርታፕ እንቅስቃሴ ላይ በሙሉ ጊዜ ለማተኮር ጊዜው እንደሆነ ተረዳው። ተልእኮዬ በዓለም አቀፍ ደረጃ አዲስ የሥራ ምርቶችን የስኬት መጠን ማሻሻል ሆነ። ውጤቱም አንተ እያነበብክ ያለው ይህ መጽሐፍ ወይም እያደመጥክ ያለው ይህ መጽሐፍ ነው። የሌን ስታርታፕ ዘዴ። ይህ ለሥራ ፈጣሪዎችና ተጠያቂ ለሚያደርጓቸው ሰዎች የተጻፈ መጽሐፍ ነው። የሌን ስታርታፕ 5 መርሆች የሚከተል ነው። አንደኛው ሥራ ፈጣሪዎች በሁሉም ቦታ አሉ። ጀማሪ ኩባንያ ለመሆን በጋራዥ ውስጥ መስራት የለብህም። የሥራ ፈጠራ ጽንሰ ሐሳብ በጀማሪ ኩባንያ ውስጥ የሚሰራን ማንኛውም ሰው ያካትታል። ጀማሪ ኩባንያ እጅግ በጣም እርግጠኝነት በሌለበት ሁኔታ ውስጥ አዲስ ምርቶችንና አገልግሎቶችን ለመፍጠር የተነደፈ የሰዎች ተቋም ነው። ያ ማለት ሥራ ፈጣሪዎች በሁሉም ቦታ ናቸው። የሌን ስታርታፕ አቀራረብ የትኛውም መጠን ባለው ኩባንያ ውስጥ በጣም ትልቅ በሆነ ድርጅት ውስጥ ሆነ በማንኛውም ዘርፍ ወይም ኢንዱስትሪ ውስጥ ሊሰራ ይችላል። ሁለተኛው ሥራ ፈጠራ አስተዳደር ነው። አንድ ጀማሪ ኩባንያ ምርት ብቻ ሳይሆን ተቋም ነው። ስለዚህ እጅግ በጣም እርግጠኝነት በሌለበት ሁኔታ ላይ አዲስ አይነት አስተዳደር ይጠይቃል። በእርግጥ በኋላ ላይ እንደምንከራከረው ሥራ ፈጣሪ በሁሉም ዘመናዊ ኩባንያዎች ውስጥ በቋሚነት መታሰብ አለበት ብዬ አምናለሁ። ሶስተኛው የተረጋገጠ ትምህርት። ጀማሪ ኩባንያዎች የሚፈጥሩት ነገሮችን ለመስራት፣ ገንዘብ ለማግኘት ወይም ደንበኞችን ለማገልገል ብቻ አይደለም። ዘላቂ ንግድ እንዴት እንደሚገነባ ለመማር ይኖራሉ። ይህ ትምህርት ሥራ ፈጣሪዎች የኩባንያቸውን እያንዳንዱን አካል እንዲሞክሩ በሚያስችሉ ተደጋጋሚ ሙከራዎች በሳይንሳዊ መንገድ ሊረጋገጥ ይችላል። አራተኛው ገንባ፣ ለካ፣ ተማር። የአንድ ጀማሪ ኩባንያ መሰረታዊ ተግባር ሐሳቦችን ወደ ምርቶች መለወጥ፣ ደንበኞች እንዴት ምላሽ እንደሚሰጡ መለካትና ከዚያም ለመዞር ወይም ለመጽናት መማር ነው። ሁሉም ስኬታማ የጀማሪ ኩባንያ ሂደቶች ያንን የግብረ መልስ ዑደት ለማፍጠን የታለሙ መሆን አለባቸው። አምስተኛው የሥራ ሂሳብ ወይም የፈጠራ ሂሳብ። የሥራ ፈጠራ ውጤቶችን ለማሻሻልና የፈጠራ አቅራቢዎችን ተጠያቂ ለማድረግ በአሰልቺው ነገር ላይ ማትኮር አለብን። ነጥቡ እድገትን እንዴት መለካት እንደሚቻል፣ ምዕራፎችን እንዴት ማዘጋጀት እንደሚቻልና ለሥራ እንዴት ቅድሚያ መስጠት እንደሚቻል ማወቅ ነው። ይህ ደግሞ ለጀማሪ ኩባንያዎችና ተጠያቂ ለሚያደርጓቸው ሰዎች የተዘጋጀ አዲስ አይነት ሐሳብን ይጠይቃል። ጀማሪ ኩባንያዎች ለምን ይከሽፋሉ? ጀማሪ ኩባንያዎች ለምን በየቦታው ይከሽፋሉ? የመጀመሪያው ችግር ጥሩ ዕቅድ፣ ጠንካራ ስትራቴጂና ጥልቅ የገበያ ጥናት ማራኪ ነገሮች ስለሆኑ ነው። በቀደሙት ዘመናት እነዚህ ነገሮች የስኬት አመላካች ነበሩ። ከባዱ ፈተና እነሱን በጀማሪ ኩባንያዎች ላይ መተግበር ነው። ይህ የማይሰራው ጀማሪ ኩባንያዎች ከልክ በላይ እርግጠኝነት በሌለበት ሁኔታ ውስጥ ስለሚሰሩ ነው።
ጀማሪ ኩባንያዎች ደንበኞቻቸው ማን እንደሆኑ ወይም ምርታቸው ምን መሆን እንዳለበት ገና አያውቁም። ዓለም የበለጠ እርግጠኝነት የሌለባት በሆነች መጠን የወደፊቱን መተንበይ የበለጠ ከባድ ይሆናል። የቆዩ የአስተዳደር ዘዴዎች ለሥራው ብቁ አይደሉም። እቅድ ማውጣትና መተንበይ ትክክል የሚሆኑበት በረዥም የተረጋጋና የሥራ ታሪክ እና በአንጻራዊነት በማይንቀሳቀስ አካባቢ ላይ ሲመሰረቱ ብቻ ነው። ጀማሪ ኩባንያዎች ግን ሁለቱም የላቸውም። ሁለተኛው ችግር ባህላዊ አስተዳደር ይህንን ችግር ለመፍታት አለመቻሉን ካዩ በኋላ አንዳንድ ሥራ ፈጣሪዎችና ኢንቨስተሮች በሙሉ ልብ አሁን አድርገው የሚለውን የጀማሪ ኩባንያዎች ትምህርት መቀበላቸው ነው። ይህ ትምህርት አስተዳደር ችግር ከሆነ ትርምስ መልስ ነው ብሎ ያምናል። በሚያሳዝን ሁኔታ ሞክሮ እንዳረጋገጠ ሰው መናገር የሚችለው ይህ መንገድ እንደማይሰራ ነው። እንደ ጀማሪ ኩባንያ ላይ ነገሮችን ቀያሪ፣ ፈጣሪና ትርምስ ያለበት ነገር ሊተዳደር ይችላል ወይም መተዳደር አለበት ብሎ ማሰብ የሚቃረን ሊመስል ይችላል። አብዛኞቹ ሰዎች ሂደትንና አስተዳደርን አሰልቺና ደብዛዛ አድርገው ያስቡታል። ጀማሪ ኩባንያዎች ግን ተለዋዋጭና አስደሳች ናቸው። ግን በእውነት የሚያስደስት ነገር ቢኖር ጀማሪ ኩባንያዎች ሲሳኩና ዓለምን ሲቀይሩ ማየት ነው። ሰዎች ወደዚህ አዲስ ስራዎች የሚያመጡት ፍቅር፣ ጉልበትና ራዕይ ለማባከን በጣም ውድ የሆኑ ሀብቶች ናቸው። በተቻለ መንገድ ማድረግ እንችላለን አለብን። ይህ መጽሐፍ ለዚያ ነው የሚያወራው። በመጨረሻም ይህ መጽሐፍ እንዴት እንደተደራጀ። ይህ መጽሐፍ ራዕይ፣ መሪነትና ማፍጠን በሚሉ 3 ክፍሎች ተከፋፍሏል። ራዕይ ለሥራ ፈጠራ አስተዳደር አዲስ የዲሲፕሊን ክርክር ያቀርባል። ሥራ ፈጣሪ ማን እንደሆነ፣ የጀማሪ ኩባንያ ምንነትና ጀማሪ ኩባንያዎች እድገት እያመጡ መሆናቸውን ለመገምገም አዲስ መንገድ አሳያለሁ። ያንን ትምህርት ለማግኘት በጋራዥም ሆነ በድርጅት ውስጥ ያሉ ጀማሪ ኩባንያዎች ዘላቂ ንግድ እንዴት እንደሚገነቡ ለማወቅ ሳይንሳዊ ሙከራን መጠቀም እንደሚችሉ እናያለን። መሪነት በሊን ስታርታፕ ዘዴ ላይ በዝርዝር ዘልቆ ይገባል። ይህም በመሰረታዊ ገንባ፣ ለካ፣ ተማር፣ ግብረ መልስ ዑደት ውስጥ አንድ ዋና ለውጥ ያሳያል። ጥብቅ ምርመራውን ከሚጠይቁ እምነት ተኮር ግምቶች በመጀመር እነዚያን ግምቶች ለመሞከር አነስተኛውን ተፈጻሚ ምርት እንዴት እንደምትገነባ እድገት እያደረግ መሆንህን ለመገምገም አዲስ የሂሳብ አሰራርና ለመዞር አንድ እግርህን መሬት ላይ ተክሎ አቅጣጫውን መለወጥ ወይም ባለበት ለመጽናት የመወሰኛ ዘዴን ትማራለህ። በማፍጠን ውስጥ ሊን ስታርታፕ በተቻለ መጠን ፍጥነት በገንባ፣ ለካ፣ ተማር፣ ግብረ መልስ ዑደት ውስጥ እንዲፋጠኑ የሚያስችሉ ቴክኒኮችን እንመረምራለን። ለጀማሪ ኩባንያዎች ተፈጻሚነት ያላቸው የሊን ማኒፋክቸሪንግ ጽንሰ ሐሳቦችን እንመረምራለን። እንዲሁም የድርጅት ዲዛይንና ምርቶች እንዴት እንደሚያድጉና የሊን ስታርታፕ መርሆችን ከተለመደው ጋራዥ ባሻገር በዓለም ትልልቅ ኩባንያዎች ውስጥ እንዴት መተግበር እንደሚቻል እንወያያለን። የአስተዳደር ሁለተኛው ክፍለ ዘመን እንደ ማህበረሰብ ትላልቅ ኩባንያዎችን ለማስተዳደር የተረጋገጡ የቴክኒክ ዘዴዎች አሉ። አካላዊ ምርቶችን ለመገንባት ምርጥ ልምዶችን እናውቃለን። ግን ወደ ጀማሪ ኩባንያዎችና ፈጠራ ሲመጣ አሁንም በተጨማሪ በጨለማ ውስጥ እየተኮስን ነው። በራዕይ ላይ እየተመካን አስማት መፍጠር የሚችሉትን ታላላቅ ሰዎች እያሳደድን እነዚህን ችግሮች አዲስና በ20ኛው ክፍለ ዘመን የአስተዳደር ስኬት የተወለዱ ናቸው። ይህ መጽሐፍ የሥራ ፈጠራን በጥብቅ መሰረት ላይ ለማስቀመጥ ይሞክራል። እኛ የአስተዳደር ሁለተኛው ክፍለ ዘመን ጎን ለጎን ነን። በተሰጠን ዕድል ታላቅ ነገር ማድረግ ይጠበቅብናል። የሊን ስታርታፕ እንቅስቃሴ ቀጣዩን ትልቅ ነገር ለመገንባት የምንጓጓ ሰዎች ዓለምን ለመለወጥ የሚያስፈልጉንን መሳሪያዎች እንዲኖሩን ማረጋገጥ ያስፈልጋል። ይህ መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን ያላችሁበት ድረስ እንልካለን። መጽሐፉን የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ጻፉልን። ቪዲዮውን ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ ማድረግ አይረሳ። በሚቀጥለው ጊዜ እንዲና መሰል መጽሐፎችን ወደ እናንተ ይዘን እስክንመጣ ድረስ ቸርን ሰንብት። እንዲሁም በሚቀጥለው ጊዜ የዚህን መጽሐፍ ክፍል 1 ሙሉውን ይዤ መቅረብ ይሆናል።